በረን እሱን አሁን ከተወሰነ ደቂቃ በኋላ ደውለትና ሁሉም ነገር እግዚአብሔር ያስተካክልናል የሚል ሐሳብ አለኝ። እውነት ነው። እንግዲህ በጣም ነው የምናመሰግነው። እንግዲህ እውነተኛ ደስታ ያድርግልን ወንጀለኛው ተይዞ። አሜን አሜን። እግዚአብሔር ያክብርልኝ። አመሰግናለሁ። አሜን። እንደሰማችሁት እንግዲህ በዚህ አውሮፕላን ውስጥ እሱ ነው ብለው ያመኑ ብዙ ናቸው። ይሄ መረጃ ትክክል ነው ወይ የሚለውን በተለይ እንግሊዝ ሀገር የምትኖሩ የኢትዮጵያ ኮሚኒቲ የህግ ባለሙያዎች ከፍተኛ ድጋፍና ትብብር እንድታደርጉልን በአክብሮት ነው የምንጠይቀው። ይህንን ጉዳይ ቤተሰብ ሰምቷል ወይ ብለን ደግሞ ወደ ኑኑ ጋር ደውለናል። ጉዳዩን በእርግጥ እርግጠኛም ባልሆን አንድ እህታችን ካይሮ የምትኖር የነበረች እንግሊዝ የገባች ማንቸስተር የምትኖር ልጅ ነበረች። አጋጣሚ ለቤተሰብ ቫኬሽን መታ እዚህ ኢትዮጵያ ቅዳሜ በ11 በፈረንጅ ማለት ነው ተነስተን ወደ ማንቸስተር የሚሄድ ፕሌን ውስጥ አየሁት። ሳየው አፍጥጦ አየኝ። ደነገጥኩኝና አጠገቤ የነበረችው ልጅ አረ ይሄ ልጅ እኮ ልጅቷን ትዙን ገሏት የመጣ ሰው አይደለም ወይ ብዬ ስል አዎ ራሱ ነው አለችኝ። ወደዚህ እንቆራጠጣል፣ ሽንት ቤትም ይገባል፣ ኔስካፌም ያዛል፣ ሻይም ያዛል፣ እንደዚሁ አልተቀመጠም። ከዛ ተነሳውኝና ሆስተሶቹ ጋር ሄድኩኝና ጠየቅኳት። ይሄ ልጅ እኮ ካይሮ አንድ እህታችንን ገሎ የመጣ ነው እና ስላት እሷም ደነገጠችና አረ አለችኝ። አዎ ስሙ ማን ይባላል ስላት ሐሰን አለችኝ። ከዛ በኋላ ሐሰን የማን ፓስፖርት ነው ስላት የሱማሌ ፓስፖርት ነው የያዘው ስትለኝ አረ ሐሰን አይደለም ኢትዮጵያዊ ነው ልጅቷን ገሎ የመጣ ነው ብዬ መጥቼ ተቀመጥኩ። ከተቀመጥኩ በኋላ ይንቆራጠጣል ሰውነቴ። ምንም ደነገጥኩና ተንቀጠቀጠ። ግን በጣም ያዘንኩትና እንትን ያልኩት ፎቶ አለማንሳቴ። ፎቶ ማንሳት ነበረብኝ። በእርግጥ በዛን ወቅት እንዴትም አድርጌ ፎቶ እንደማነሳ አላውቅም። ራሴን የወቀስኩት ፎቶ አለማንሳቴ ነው። ከዛ ፕሌኑ ማንቸስተር ካረፈ በኋላ ፖሊሶች ገብተው ይዘውት ሄዱ። ከዛ በኋላ እኛ ወጣን እና እንደዚህ አይነት መረጃ ሰምቻለሁ መስዬ። አሁን እኔ የምለው እዛ እንግሊዝ ሀገር ዩኬ የሚኖሩ የኢትዮጵያ ኮሚኒቲ እንዲተባበረኝ ነው አይደለም የሚለውን አሁን እኛም ጋር ፕሮግራሙ ከተላለፈ በኋላ ወደ ዝግጅት ክፍላችን ከመጡ ጥቆማዎች እንደውም 2-3ቱ በእርግጠኝነት በልበ ሙሉነት እንግሊዝ ውስጥ በቁጥጥር ስር ውሏል ነው ያሉኝ። ከመልክ መመሳሰል ነው ወይስ እንዴት ሰው ይሄንን አገናኘው በትክክል እሱ ካልሆነ የሚሉ ናቸው እንግዲህ ወደኛም የመጡትና እናንተም ጋር ይሄንን ነገር ሰምታችኋል ማለት ነው? ያው በትክክል ሰምቻለሁ። በትክክል ለኔም ለመስኪን ነው የነገረችን። በትክክል ነው የሰማሁት። ደግመን ነው የጠየቅናት ልጅቷን። በሚገርም ሁኔታ ነው ያስረዳችኝ። እኔ ሰውነቴ ሁሉ ተንቀጠቀጠ ነው ያለችንና እስቲ እንደው አሁን ልጅቷ በጣም ራሷን እየወቀሰች ያለችው ፎቶ ባነሳው ዶሮ እርግጠኛ ራሱ ነው አለችን። እርግጠኛ ነኝ አይቼዋለሁ። እና መጨረሻ እንደውም አለች አደጋ ሁሉ ያመጣብን መሰለን። በጣም ነበር የሚሽከረከረው፣ በጣም ነበር የሚንቆራጠጠው። አንዴ ወደ ሽንት ቤት ይገባል፣ አንዴ ይወጣል፣ አንዴ ኔስካፌ ይላል። እና በዛ መሀል ላይ እኔም ተረበሽኩኝ። እዛ ፕሌኑ ወረደ። ከወረደ በኋላ ፖሊሶች መጥተው ወሰዱት ነው የምትለኝ። እነሱ ለሆስተሶች ይሄንን ነገር ጥቆማ ሰጥተው ነበረ እንዴት? አዎ ለሆስተሶቹ ተናግሬያለሁ። ተነስቼ ስሙ ማን ነው ስላት ሐሰን ስትለኝ ምንድነው ፓስፖርቱ ስላት የሱማሌ ፓስፖርት ነው። ይሄማ ሐሰን አይደለም ግብጽ ሀገር ላይ እህታችንን ትዝታ የምትባል ልጅ ገሎ የሄደ ነው ስላት እሷም ደነገጠች ይመስለኛል። ያው ፓብሊክ ስለተለቀቀ
እሷም የሰማች መሰለኝ ሚዲያውና ደነገጠች። ከዛ በኋላ ሆስተሷ ሶስት ነበሩ ተነጋገሩና አንደኛ እስከ መጨረሻው መከታተል ጀመረች እሱን ብላ አስረዳችኝ እንደዚህ። ስለዚህ እነሱ ጠቁመው ነው በቁጥጥር ስር የዋለው ይመስለኛል። እንግዲህ ያው የውስጥ ስራቸውንም ጠለቅ ብዬም ባላቅ ይመስለኛል። ምንድነው የተረዳሁት በሆስተስ ስራ አንድ ችግር ሲፈጠር ወደ ፓይለት ይጠቁማሉ። ከዛ ፓይለቱ ደውሎ በሴኩሪቲ ያስይዛል የሰማሁት። ስለዚህ ይሄንን እንግዲህ ዩኬ ያሉ የኢትዮጵያ ኮሚኒቲ በዚህ ላይ ተሳትፎ እንዲያደርግና በትክክል እሱ ነው ወይ አይደለም የሚለውን ማረጋገጥ ቢቻል መልካም ነው። ግራ ያጋባል አይደለ? አሁን ይሄንን መረጃ ስትሰሙ በግራ መጋባት ውስጥ ነው። ግራ ነው የተጋባ ነው መሲ፣ ግራ ነው የተጋባ ነው። ያው ኢትዮጵያ እንደገባ ሰምተናል። ከኢትዮጵያ በኋላ ደግሞ እኛ ያሰብነው እዚሁ እንደሚያዝ ነበረ። ያው ቤተሰብ ተነጋግረን በፌደራልም ንግግር ላይ ነበርነው፣ በኢንተርፖልም ግን ፓስፖርት ቀይሯል፣ ፓስፖርቱ የሶማሌ ፓስፖርት ነው ሲሉን ብለው ይህንን መረጃ ስትሰጠን ጥርጣሬ ያደረብን። እውነትም ያው ብሯንም ዘርፎ ስለሄደ ሁሉንም ነገር የለፋችበትን የ10 ዓመት ብር እየከፈለ ስለመጣት እዛ ላይም 110 ሺህ ብር ከመተማ ጎንደር የገባበት ብርም በጣም ቀላል ብር አይደለም። ይሄን ያህልም ስራ የሚሰራ አይደለም። ትንሽ ብር ነው። በኢትዮጵያ ግብጽ ፓውንድ ነው የሚከፈለው። በምን አይነት መልኩ ከየት አምጥቶ እንዳለም ምንም የሰጠችን ብርም የለም። ይሄ ሁሉ አመት የሰራችውን ብር ነው ይዞ ሄደው። ስለዚህ እየከፈለ ነው የወጣውም የሚል ጥርጣሬ ውስጥ ያደረብኝ። ስለዚህ የትክክለኛ ያልሆነ ዜግነትና ስም ቀይሮ ፓስፖርት አሰርቶ ገብቶ ሊሆን ይችላል የሚል ጥርጣሬውም አንቺ ጋር አለ። እዛ ደግሞ ከመልክ መመሳሰልም ይሁን ወይ ደግሞ በትክክል እሱ ሆኖ በዛን ዕለት የተሳፈሩ ይሄንን ጉዳይ የሚያውቁ ሰዎች በትክክል እሱ ነው ብለው አምነዋል። አሁን ወደኛ የመጣውን ነው ምነግርሽ። እንግዲህ እሱ እኮ በቁጥጥር ስር ውሏል የሚል ነገርም ነውና ይሄንን ለማጣራት እንግዲህ በተለይ እንግሊዝ ሀገር የምትገኙ የሸገር ኢንፎ ሚዲያ ተከታታዮች በምትችሉት አቅም በምን አይነት መልኩስ ማጣራት ይቻላል የሚለውን እንግዲህ ከናንተ ነው ምላሽ የሚጠበቀው። እንግዲህ ያሉ መረጃዎች በተለይ ይሄ ወንጀለኛ በቁጥጥር ስር መዋል እንዲችልና ተገቢውን ፍርድ እንዲያገኝ ቤተሰብም እንዲያርፍ የዚች ምስኪን ደም እየተጣራ ነውና በምትችሉት አግዙን ነው እምለው። እንግዲህ ኑኑ ይሄ መረጃ እናንተም ጋር ከደረሰ ማስተላለፍ የምትፈልጊው ነገር ካለ እድል ልስጥ። እሺ መስዬ እግዚአብሔር ይስጥልኝ። እኔ ምንድነው ምለው እንግዲህ ሀገር ያሉትን ኢትዮጵያንም ሆኑ ኤርትራን እንደው በዚህ በመስኪን ልጅ አሁንም እየተባበራችሁ ነው። ከትናንት ጀምሮ እያየው ነው የተለቀቀውንና እንደው በእግዚአብሔር ነው ምላችሁ። አሁንም ደግሜ ስለ ሴት ልጅ አምላክ ስለ እናት በቃ ለዚህኛው ልጅ መያዝ በቃ እናንተን ነው አደራ ምለው ከእግዚአብሔር በታችና ከተያዘልኝ እንደው እውነቴን ነው ምላችሁ ከተያዘልኝ ወደ ድርጊቱን ወደ ፈጸመበት ወደ ግብጽ ሀገር እንዲሄድልኝ በእግዚአብሔር ስም በመቤቴ ስም ነው። ወንድሞቼ እህቶቼ ኢትዮጵያንና ኤርትራን እምለምናችሁ የኢትዮጵያ በዩኬ የምትኖሩ የኢትዮጵያ ኮሚኒቲ አባላት በሙሉ አደራችሁን አደራ አሁንም ከጎኔ ናችሁ። አደራ ነው ምላችሁ። ይሄንን ነው ማስተላለፍ የምፈልገው። ስለዚህ በዛን ዕለት በዛ አውሮፕላን ውስጥ ተሳትፋችሁ ወይም ተሳፍራችሁ የነበራችሁ መንገደኞች ይሄን ፕሮግራም የማየት እድሉ ካላችሁ በዛ አውሮፕላን ውስጥ ምንድነው የተፈጠረው የሚለውን እንግዲህ መረጃም እንድታጋሩ ነው የምንጠይቀው። ምንም አይነት ከሱ ጋር የተያያዘ መረጃ ካለ ደግሞ ቤተሰብ ጋር ብትደውሉ እንዲሁም ደግሞ ወደ ፖሊስም ጥቆማ ብትሰጡ መልካም ነው የምንለው። እንግዲህ በጣም ብዙ ሰዎች ፕሮግራሙን ተመልክተው ሀዘናቸውን እየገለጹ ነው። አንድ ተመልካች እንደውም ወሮታውን እከፍላለሁ እኔ ለዚህ መነሻ $500 አሁኑኑ
ማስጀመር እችላለሁና ለሚጠቁም ወሮታ እንከፍላለን ብለው ከእውነት ጎን ለመቆም ሌሎችም እንዲተባበሩ ለማድረግ እየጣሩ ያሉ ሰዎች አሉ። በቅርቡ ሆኖ እናየዋለን ብለን እናስባለን። እናንተንም እግዚአብሔር ያጽናችሁ። አሜን መስዬ፣ አሜን የኔ እህት፣ አሜን። እግዚአብሔር ይስጥልኝ፣ አንቺም እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ የኔ እናት። አሜን። እግዚአብሔር ያጽናችሁ፣ አይዟችሁ። አዲስ ነገር ካለ መረጃውን እንቀባበላለን። በሰፊውም እንግዲህ ቁጭ ብለን እንጨዋወታለን፣ ብዙ ነገሮችን እናነሳለን። የዛ ሰው ይበለን። አሜን መስዬ፣ አሜን፣ አሜን፣ አሜን።